ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ ይዤላችሁ የመጣሁት ዲቃላ ሆሄ ወይም ዲቃላ ፊደላት የሚባሉትን ነው። እነዚህን በደንብ የምናይ ይሆናል ማለት ነው። ቪዲዮውን ከመጀመራችሁ በፊት ግን ቪዲዮውን ላይክ፣ ሼር እና ሳብስክራይብ አድርጋችሁ ጀምሩ። ዲቃላ ሆሄያት እነማን ናቸው የሚሉትን እዚህ ላይ ማወቅ ትችላላችሁ ማለት ነው። እንዲሁም በተመሳሳይ በዲቃላ ሆሄያት ቃላትን እየመሰረቱ የማሳያችሁ ይሆናል። እንዲሁም ዲቃላ ሆሄያት እንዴት እንደሚመሰረቱ ታች ላይ ጽፌላችኋለሁ የማሳያችሁ ይሆናል። በደንብ የማሳያችሁ ይሆናል ማለት ነው። እናንተ የሚጠበቅባችሁ ይህን ቪዲዮ እስከ መጨረሻው ማየት ነው። አሁን ቀጥታ ወደ ቪዲዮ እንሂድ። ምን ይላል ከዚህ ላይ? ዲቃላ ሆሄያት ወይም ፊደላት። ዲቃላ ሆሄያት ወይም ፊደላት። ይቺ ከዚህ ላይ ህዝባር ያስቀመጥኳት ወይም ምትል ናት። ወይም ለማለት ነው። በአጭሩ ወይም ለማለት ነው። ኦኬ እናንተ ይህን ቪዲዮ እስከ መጨረሻው ይዩት። ዲቃላ ሆሄያትን የማያዳግም እርምጃ ዛሬ እዚህ ላይ እንወስዳለን ማለት ነው። በደንብ አድርጌ ያሳያችኋለሁ። ቪዲዮውን እስከ መጨረሻው ይዩት። አሁን አብረን እያነበብነን እንሄዳለን። መጨረሻ ላይ ደግሞ እንዴት ዲቃላ ሆሄያት ይመሰረታሉ፣ ከማን ከማን ዲቃላ ሆሄያት ይመሰረታል የሚለውን ሁላ በደንብ የማሳያችሁ ይሆናል ማለት ነው። አሁን ቀጥታ አብረን እያነበብን እንሄዳለን። ኦኬ ዲቃላ ሆሄያት ያላቸው የሌላቸው አሉ። ያው ዲቃላ ሆሄያት ያላቸውን ነው የምንል። ለምሳሌ አሌቷ የላትም፣ የላትም፣ ወይ የላትም፣ የተለያዩ አሁንም ደግሞ ጸ አንደኛዋ ፀሐዩ ጸ የምትባለው እሷ የላትም። ያላቸውን የሌላቸው አሉ። ያላቸውን ይዤላችሁ መጥቻለሁ። በተመሳሳይ ቃላትን መሰርቼላችኋለሁ። እናንተ የሚጠበቅባችሁ ይህን ቪዲዮ እስከ መጨረሻው ማየት ነው። አሁን አብረን እናንብብ። ይቺ ማነች? የለ ዲቃላ ሆሄ ከለቤት ያለ ዲቃላ ሆሄ ናት። ማን ተብላ ትጠራለች ማለት ነው? ሏ ሏ። ቀጣይ ደግሞ ከዚህ ላይ ማናለች? ሐመርኋ ወይም ሁለተኛዋ ሀ የሀ ዲቃላ ሆሄ ስምንተኛ ፊደል ነች። ማን ትባላለች? ኋ ኋ። ቀጣይ ደግሞ ከዚህ ላይ ማን አለ? የመ ዲቃላ ሆሄ የመ ቤተሰብ ነች። የመ ዲቃላ ሆሄ ነች። ስምንተኛ ላይ የምትገኘው ማን ነው? ማን ትባላለች? ሟ ሟ። ቀጣይ ከዚያ ደግሞ ማን አለች? የሰ ዲቃላ ሆሄ ሰ። ሁለት አይነት የሰ ዝርያዎች አሉ ብያቸዋለሁ። ይቺ የመጀመሪያ ወይም ንጉሱ ሰ የምትባለው የእሷ ዲቃላ ሆሄ ደግሞ ማን ተብላ ትጠራለች ማለት ነው? ሷ ሷ። ኦኬ በእንግሊዘኛ አጻጻፋቸውን ደግሞ እንየው። ምናልባት በአማርኛው ከከበዳቸው በእንግሊዘኛው በጣም ቀላል ነው። በእንግሊዘኛው ልክ ሌላውን ፊደል እንዳሳየዋቸው ሁሉ ይህንም ስትጽፉ መጀመሪያ ቤቱን ትለያላችሁ። ለምሳሌ የለ ቤት ከሆነ የለ ዲቃላ ሆሄ ከሆነች ኤልን ትመርጣላችሁ። የሀ ከሆነች ኤችን ትመርጣላችሁ። የመ ከሆነች ኤምን ትመርጣላችሁ። የሰ ከሆነችም ኤስን ትመርጣላችሁ። ከዛም በኋላ የምትጨምሩት ተመሳሳይ ነው ከሁሉ ላይ ማለት ነው። ተነባቢ ፊደላትን ብቻ በመጀመሪያ እንትን ካላችሁ አናባቢ የምትጨምሩት ከሁሉ ላይ ተመሳሳይ ይሆናል። ልክ እንደሌላኛው ፊደል ተመሳሳይ ነው ሊሆን የሚችለው ማለት ነው። ለምሳሌ ይህን አንብበው። ኤል ዩ ኤ ሏ ሏ። ኤች ዩ ኤ ኋ ኋ። ኤም ዩ ኤ ሟ ሟ። ኤስ ዩ ኤ ሷ ሷ። ቀጣይ ደግሞ ከዚህ ላይ ምናለች? የረ ዲቃላ ሆሄ ወይም ከረ ስምንተኛ ላይ የምትገኘዋ ማለት ነው። እሷም ደግሞ ማን ተብላ ትጠራለች? ሯ ሯ። ቀጣይ ደግሞ ከዚህ ላይ ምናለች? የሰ ሁለተኛ ሰዓቱ ሰ የምትባለዋ ማለት ነው። የእሷ ዲቃላ ሆሄ ማን ትባላለች ማለት ነው? ሷ ሷ። ቀጣይ ደግሞ ከዚህ ላይ ማናለች? የሸ ዲቃላ ፊደል ማለት ነው። ማን ተብላ ትጠራለች? ሿ ሿ።
ቀጣይ ደግሞ የቀነች ቋ ቋ። በእንግሊዝኛ ተጻፋቸውን ስናይ ደግሞ ያው ብያቸዋለሁ መጀመሪያ የረቤት ከሆነች አርን ትጽፋላችሁ። የሰቤት ከሆነች ኤስ ነው። የሸቤት ከሆነች ደግሞ ኤስኤችን ትጽፋላችሁ። የቀቤት ከሆነች ኬን ትጽፋላችሁ። ከዚያ ውጭ ያለው ተመሳሳይ ከሁሉም ጋር የሚጨመር ማን ነው? ምን ለማለት ፈልጌ ነው? አጠቃላይ በቃ ቤተሰቦቻቸውን ብቻ ነው የምትለዩት ማለት ነው። የማን ቤት እንደሆኑ አናባቢ ፊደሎችን ተነባቢ ፊደሎችን ለመለየት የማን ቤተሰብ እንደሆኑ መለየት ብቻ ለእናንተ በቂ ነው ማለት ነው። ከዛም በኋላ እነሱን እንትን ከጻፋችሁ በኋላ ወይም ሁለተኛ ፊደላቸውን ለምሳሌ የለ ሉ፣ የሯ ሩ፣ የኋ ሁ፣ የሟ ሙን ከጻፋችሁ በኋላ ኤኤን ከጨመራችሁ ዲቃላ ሆሄውን ይሰጣችኋል ማለት ነው። አሁን እነዚህንም አብረን እናንብብ። አር ዩ ኤ ሯ ሯ ኤስ ዩ ኤ ሷ ሷ ኤስ ኤች ዩ ኤ ሿ ሿ ኬ ዩ ኤ ቋ ቋ። ኦኬ ከዚያ ደግሞ ማን እናገኛለን ማለት ነው? ቧን እናገኛለን። ማናት እቺ? የበዲቃላ ሆሄ ወይም ከበቤት ስምንተኛ ላይ የምትገኘዋ ማን ትባላለች? ቧ ቧ። ቀጣይ ደግሞ ክች ማናለች? ቷ ቷ። የተቤት ዲቃላ ሆሄ ማለት ነው። እቺ ደግሞ ቿ ቿ። ቀጣይ እቺ ላይ ሀ ሶስተኛዋ ሀ ወይም ብዙሃን ውሃ የምትባለዋ ዲቃላ ሆሄ ማለት ነው። እቺ ደግሞ ማን ተብላ ትጠራለች? ኋ ኋ። በእንግሊዝኛ ጽሑፋቸውን ስናይ ይሄ ሁለተኛ ፊደሉን ለምሳሌ የበ ሁለተኛ ፊደሉ ማን ነው? ቢዩ ነው አይደል? ቡን እንጽፋለን እዛ ኤም መጨመር ነው። ወይም ቢን ከጻፍነን በኋላ ዩኤን ከሁሉ ላይ መጨመር ነው። ከዛ ውጭ ባለው ሁለተኛ ፊደሉን ትጽፋላችሁ፣ ኤን መጨመር። በሚቀላችሁ መያዝ ትችላላችሁ። ሁለቱም ተመሳሳይ ነው። ተነባቢውን ፈልጎ ዩኤን መጻፍ ወይም ሁለተኛ ፊደሉን ጽፎ ኤን መጨመር። በሚቀላችሁ መጻፍ ትችላላችሁ። እናንተ የሚከብዳችሁ ከሆነ ደስ ባላችሁ መጻፍ ትችላላችሁ። ለማንኛውም ግን ይሄ ነው ኮንሴፕቱ። አሁን እንዴት እንደሚነበቡ እናያቸው። ቢ ዩ ኤ ቧ ቧ። ቲ ዩ ኤ ቷ ቷ። ኤስ ኤች ዩ ኤ ቿ ቿ። ኤች ዩ ኤ ኋ ኋ። ቀጣይ ደግሞ እዚህ ላይ ምን እናገኛለን? የነን ስምንተኛው ፊደል ወይም ዲቃላ ሆሄ ማለት ነው። ማነት ይቺ? ኗ ኗ። ቀጣይ ደግሞ ከዚህ ላይ ማናለች? የኘ ዲቃላ ሆሄ ኗ ኗ። እዚያ ደግሞ ማናለች? የአዋ ማለት ነው። ማን ተብላ ትጠራለች? አ አ። ቀጣይ እዚህ ላይ ምን አለ? ኳ ኳ። በእንግሊዝኛ አጻጻፋቸውን ስናይ ኤን ዩ ኤ ኗ ኗ። ጂ ኤን ዩ ኤ ኟ ኟ። ዩ አ አ። ኬ ዩ ኤ ኳ ኳ። ቀጣይ ደግሞ እዚህ ላይ ማን እናገኛለን? ኋ ኋ። ይህ ቤት ማለት ነው። ይህ ስምንተኛ ላይ የምትገኘዋ ኋ። እዚህ ደግሞ ቀጣይ ማን አለ? ዟ ዟ። ቀጣይ ከዚህ ላይ ዧ ዧ።
ዷ ዷ። በእንግሊዝኛ አጻጻፋቸውን ስናይ ደግሞ ኤች ዩ ኤ ኋ ኋ። ዜድ ዩ ኤ ዟ ዟ። ዜድ ኤች ዩ ኤ ዧ ዧ። ዲ ዩ ኤ ዷ ዷ። ኦኬ። ቀጣይ ደግሞ ከዚህ ላይ ማን እናገኛለን ማለት ነው? ጇ ጇ ጓ ጓ። ጧ ጧ ጯ ጯ። በእንግሊዝኛ አጻጻፋቸውን ስናይ ጀ ዩ ኤ ጇ ጇ። ጂ ዩ ኤ ጓ ጓ። ቲ ዩ ኤ ጧ ጧ። ሲ ኤች ዩ ኤ ጯ ጯ። ከዚህ ደግሞ ማናለች? ጳ ጳ ጿ ጿ ፏ ፏ ፏ ፏ። ቀጣይ በእንግሊዝኛ ተጻፋቸውን ስናይ ፒ ዩ ኤ ጳ ጳ። ፒ ኤስ ዩ ኤ ጿ ጿ። ኤፍ ዩ ኤ ፏ ፏ። ፒ ዩ ኤ ፖ ፖ። ይህን ይመስላል አጻጻፋቸውና አነባባቸው። እንደዚህ እናነባቸዋለን። በእንግሊዝኛ ደግሞ እንደዚህ ይጻፋሉ ማለት ነው። እነዚህ ዲቃላ ሆሄያት ናቸው፣ ወይም ስምንተኛ ላይ የሚገኙት ማለት ነው። ከፊደላት ስምንተኛ ላይ የሚገኙት ነው። ደግሞ እንዴት ይመሰረታሉ የሚለውን ደግሞ እዚህ በተወሰኑ ምሳሌዎች ያሳያችኋለሁ ማለት ነው። ምክንያቱም የሁሉ ተመሳሳይ ስለሆነ እነዚህን 3 ምሳሌዎች ጽፌላችኋለሁ። እነዚህን እንትን ካላችሁ በኋላ በዚህ ፎርሙላ ማግኘት ትችላላችሁ ማለት ነው። ማንኛውንም ፊደል በዚህ ፎርሙላ ማግኘት ትችላላችሁ። እናንተ የሚጠበቅባችሁ በቃ ይቺ ናት። በቃ ይችን ከያዛችሁ ማንኛውንም በዚህ መጥራት ትችላላችሁ፣ ወይም እንደዚህ አድርጋችሁ መያዝ ትችላላችሁ ማለት ነው። እዚህ ላይ ምን ይላል? ምሳሌ ምሳሌ ይላል። እዚህ ለምሳሌ ሏን ለማግኘት የሁለተኛዋን ፊደል የሉ ቤት የለቤት ሉ ሲደመር ዋ ዋ ቋሚ ነው፣ ከውቤት አራተኛው ማለት ነው። ሉ ሲደመር ዋ ሏን ይሰጠናል። አያችኋ? ሉ ሲደመር ዋ ሏ ብለን እናነባለን፣ ወይም ሏን ይሰጠናል። ቀጣይ ደግሞ ሌላውን እስኪ አሁንም የአሃም ቤት ስምንተኛዋን ለማግኘት ሁ ሲደመር ዋ ማንን ይሰጠናል? ማን ነው? ኋ ኋን ይሰጠናል። አሁንም ሟን ለማግኘት mu ሲደመር ዋ ማንን ሰጠን ማለት ነው? ሟ mu ሲደመር ዋ ሟ። ከዚህ ላይ መገንዘብ የሚጠበቅባቸው ምንድን ነው? እዚህ ላይ ማጠቃለያ መስጠት እንችላለን። ማንኛውም ዲቃላ ሆሄ ሁለተኛ ፊደሉ ሲደመር ዋ ማንን ይሰጠናል? ዲቃላ ሆሄውን ይሰጠናል። ምሳሌ ሁለተኛ ፊደሉ ማለት የሏ ወይም የለ ማለት ነው። የለ ቤተሰብ እቺ ማየት የሚጠበቅባቸው ሏ ለምሳሌ ከለ ቤተሰብ እንዳለ ነው የሚጠበቅባቸው። ምክንያቱም ከለ ስምንተኛ ደረጃ ላይ ነው የምትገኘው ማለት ነው። ከለ ቤተሰብ ሉ ስትደመር ዋ ሏን ሰጠች። ምን ማለት ፈልጌ ነው? ለማንኛውም ፊደል ሁለተኛው ፊደል ሲደመር ዋ ዲቃላ ሆሄውን ይሰጣል። ለምሳሌ እነዚህን ያየናቸውን እንተውና ከዚህ ላይ ያሉትን እንውሰድ። ለምሳሌ እነዚህ ለምሳሌ ጳን ለማግኘት ጳ ሲደመር ዋ ጳን ይሰጠናል። ጿን ለማግኘት ጹ ሲደመር ዋ ጿን ይሰጠናል። ፏን ለማግኘት ፉ ሲደመር ዋ ፏን ይሰጠናል። ፏን ለማግኘት ፉ ሲደመር ዋ ፏን ይሰጠናል እያለ ይቀጥላል። እነዚህንም በተመሳሳይ ሁሉንም ማለት ነው
እነዚህ ለአብነት ለምሳሌ ነው ያስቀመጥኩላችሁ። ልክ በዚህ ፎርሙላ ሁሉንም መያዝ ትችላላችሁ ማለት ነው። ምክንያቱም እነዚህን ከያዛችሁ ሌላው ምንም የሚያፈላልጋችሁ ነገር የለም። የመጀመሪያ ፊደሉን ትፈልጋላችሁ፣ ከዛ ሁለተኛ ፊደሉን። ለምሳሌ የጸ ቤት ከሆነች ማን ትፈልጋላችሁ? የጸ ቤት መሆኗን ካወቃችሁ፣ ለምሳሌ ጿ ከሆነች ጹን ትፈልጋላችሁ። ጹ ሲደመር ዋ ጿ እንደሚሰጣችሁ መገንዘብ ይጠበቅባችኋል ማለት ነው። ኦኬ ይህን ይመስላል። በዚህ መያዝ ይጠበቅባችኋል። ቀጣይ ደግሞ በእነዚህ የሰራናቸው ቃላቶች አሉ። እነሱን ደግሞ አብረን እያነበብን እንሄዳለን ማለት ነው። እዚህ ላይ ምን ይላል? ባሏ ምን ይላል? በአንድ ላይ ባሏ። ቀጣይ ደግሞ ከዚህ ላይ ምን አለ? ቃሏ በአንድ ላይ ምን ይላል? ቃሏ። እዚያ ደግሞ ምን አለ? ልጇ በአንድ ላይ ምን ይላል? ልጇ። ቀጣይ ከዚህ ላይ ላሟ በአንድ ላይ ላሟ። ኦኬ በእንግሊዝኛ ተጻፋቸውን ስናይ ደግሞ ቢኤ እንደ ባ ነው የሚነበብልን። ኤል ዩኤ ደግሞ እንደ ሏ ማለት ነው። ስናነበው ባሏ ብለን እናነበዋለን። ኤ እንደ ቃ ይነበብናል። ኤል ዩኤ እንደ ሏ ይነበብናል። በአንድ ላይ ምን ማለት ነው? ቃሏ። ምን ይላል? ቃሏ ይላል ማለት ነው። ኦኬ እዚህ ላይ ደግሞ ኤል ብቻዋን እንደ ል ነው የምትነበብልህ። ጀ ዩ ኤ ደግሞ እንደማን ነበባል? እንደ ጇ። በአንድ ላይ ልጇ። ቀጣይ እዚህ ላይ ምን አለ? ኤል ኤ እንደማን ነበብናል? እንደ ላ። ኤም ዩ ኤ ደግሞ እንደማን ነበብናል? እንደ ሟ። በአንድ ላይ ላሟ። ቀጣይ ደግሞ ከዚህ ላይ ምን አለ ማለት ነው? እዚህ ላይ ደግሞ እናገኛለን ቤቷ ቤቷ። ሟ ሟ ሟሟ። ጓሮ ጓሮ። ኳስ ኳስ። ኦኬ በእንግሊዝኛ ተጻፋችሁ ስናይ ደግሞ ቢኢ እንደ ቤ፣ ቲዩኤ እንደ ቷ በአንድ ላይ ሲነበብ ቤቷ ይላል ማለት ነው። እዚህ ላይ ደግሞ ሁለቱም ዲቃላ ሆሄያት ናቸው። ኤምዩኤ እንደ ሟ፣ አሁንም ኤምዩኤ እንደ ሟ በአንድ ላይ ሟሟ። እዚህ ደግሞ አሁንም ጂ ዩኤ እንደ ጓ፣ አርኦ እንደ ሮ በአንድ ላይ እንደምን ይነበባል ማለት ነው? እንዴት ይነበባል? ጓሮ። ኬዩኤ እንደ ኳ፣ ኤስ ብቻዋን እንደ ስ እንዴት ይነበብልናል? ኳስ ኳስ። ቀጣይ ደግሞ ከዚህ ላይ ምን አለ? ቀለሟ ቀለሟ። ሟርት ሟርት። ፏፏቴ ፏፏቴ። ጣቷ ጣቷ። ኦኬ በእንግሊዝኛ አጻፉን ስናይ ደግሞ ኬኢ እንደ ቀ ይነበባል። ኤልኢ እንደ ለ ይነበባል። ኤም ዩኤ ደግሞ እንደ ሟ ይነበባል። በአንድ ላይ ሲነበብ ቀለሟ ቀለሟ ይላል ማለት ነው። እዚህ ደግሞ ኤምዩ ኤ እንደ ሟ፣ አር ብቻዋን እንደ ር፣ ቲም ብቻዋን እንደ ት በአንድ ላይ ሲነበብ ሟርት ሟርት ይላል ማለት ነው። እዚህ ላይ ደግሞ አሁንም ኤፍ ዩኤ እንደ ፏ፣ አሁንም ኤፍ ዩኤ እንደ ፏ፣ ቲኢ ደግሞ እንደ ቴ በአንድ ላይ ሲነበብ ፏፏቴ። ምን ይላል? ፏፏቴ። ቲኤ እንደ ጣ፣ ቲ ዩኤ ደግሞ እንደማን ይባል ማለት ነው? እንደ ቷ በአንድ ላይ ጣቷ። ምን ይላል?
ጣቷ ይላል ማለት ነው። ኦኬ ከዛ ደግሞ ማን እናገኛለን? እቅዷ ምን ይላል? እቅዷ። ቀጣይ ደግሞ ጓደኛ ጓደኛ። ደሟ ደሟ። ኋላ ኋላ። በእንግሊዝኛ አጻጻፋቸውን ስናይ ደግሞ ኢ እንደ እ ትነበብናለች። ኬ እንደ ቅ ይነበብና ዲ ዩኤ ደግሞ እንደ ዷ ይነበብናል ማለት ነው። በአንድ ላይ እቅዷ ብለን እናነበዋለን። ኦኬ ከዛ ደግሞ ጂ ዩ ኤ እንደ ጓ፣ ዲኤ እንደ ደ፣ ጂ ኤንኤ እንደማን ይነበባል? እንደኛ። ከአንድ ላይ ሲነበብ ጓደኛ ጓደኛ ብለን እናነበዋለን ማለት ነው። ቀጣይ ደግሞ ከዚያ የምናገኘው ዲኤ እንደ ደ፣ ኤምዩኤ እንደ ሟ፣ በአንድ ላይ ደሟ ይላል። ቀጣይ ደግሞ ከዚህ ላይ ምን አለ? ኤች ዩ ኤ እንደ ውሃ፣ ኤልኤ እንደ ሏ፣ በአንድ ላይ ኋላ ኋላ ብለን እናነባዋለን ማለት ነው። ቀጣይ ደግሞ ከዚህ ላይ ማን አለ? ተሟላ፣ በአንድ ላይ ሲነበብ ተሟላ። ቀጣይ ምን አለ? ሟች ሟች። ቋንቋ ቋንቋ። ኗሪ ኗሪ። በእንግሊዝኛ አጻጻፋቸውን ስናይ ቲኢ እንደ ተ፣ ኤም ዩኤ እንደ ሟ፣ ኤልኤ ደግሞ እንደ ላይ ይነበባል። በአንድ ላይ ሲነበብ ተሟላ ብለን እናነባዋለን ማለት ነው። ኤም ዩኤ እንደ ሟ ይነበባል። ሲኤች ደግሞ እንደ ቺ ይነበባል። በአንድ ላይ ሟች ይላል። ቀጣይ ከዚህ ላይ ደግሞ ምን አለ? ኬ ዩኤ እንደ ቋ፣ ኤን ብቻዋን እንደ ን፣ ኬ ዩኤ አሁንም በተመሳሳይ እንደ ቋ፣ በአንድ ላይ ሲነበብ ቋንቋ ቋንቋ ይላል ማለት ነው። ከዚያ ደግሞ ምን ሚል አለ? ኤን ዩኤ እንደማነበብና እንደ ኗ፣ አርአይ ደግሞ እንደማነበባል እንደ ሪ፣ በአንድ ላይ ስናነባቸው ኗሪ ብለን እናነባለን ማለት ነው። ምን እንለዋለን? ኗሪ እንለዋለን። ኦኬ ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበረ። በቀጣይ ደግሞ በሌሎች ቪዲዮ የምንገናኝ ይሆናል። እስከዚያው ቸርን ሰንብት።